ሰላም እንዴት ናችሁ? ሲኤስአይ ታብ ሶፍትዌር ላይ ፕሮጀክት ሞዴል ስትሰሩ 90% ስራችሁን የሚያቀልላችሁን ቴክኒክ ላሳያችሁ። ቪዲዮ ካስተማራችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ደግሞ ከቻላችሁ ሪፖስት ይደረግ። ቀጥታ ወደ ጉዳያችን እንግባ። ከአሁን በፊት የሰራኋቸው የተለያዩ ስትራክቸራል ሞዴሎች እዚህ ጋር አሉ። ለምሳሌ G+3 ሬዚደንስ እዚህ ጋር አለ። እንዲሁም ደግሞ ትንሽ ወረድ ስንል የG+5 ፍላት ስላብ የሆነ ፕሮጀክት አለ። ሌሎችም አሉ የተለያዩ ሚክስድ ዩዝ ቢልዲንጎች፣ አፓርትመንቶች እዚህ ኮመርሻሎች እዚህ ጋር ይገኛሉ ማለት ነው። ስለዚህ እነዚህን እንደ ሪፈረንስ ተጠቀማለሁ። ቀጥታ ወደ ኢታብ ሶፍትዌር እንሂድ። ስለዚህ እንደማደርገው ፋይል ውስጥ ገባለሁ፣ ኒው ላለው ማለት ነው። ይህን ሞዴል ሴቭ አድርግ እያለኝ ነው፣ ችግር የለውም ነው ማለት እንችላለን። ወሳኙ ፖይንት እዚህ ጋር ነው ያለው። ሞዴል ኢኒሻላይዜሽን ቦክስ በዚህ መንገድ ይመጣላችኋል። ስለዚህ እናንተ ሁለተኛው ጋር ዩዝ ሴቲንግ ፍሮም ኤ ሞዴል ፋይል የሚለው ጋር ታደርጉታላችሁ ማለት ነው። ስለዚህ ይህ ምንድነው የሚጠቅመን ከአሁን በፊት የሰራነውን ሞዴል ቀጥታ እንድንጠቀም ማለትም ዲፋይን ያደረግናቸውን ሎድ ኮምቢኔሽኖች፣ ዲፋይን ያደረግነው ማቴሪያል ፕሮፐርቲ፣ ሴክሽን ፕሮፐርቲ እንዲሁም ደግሞ ኮዳል ሪፈረንስ ሊሆን ይችላል። ሁሉንም ነገር ዳይሬክት እንድንጠቀም ያግዘናል ማለት ነው። ስለዚህ ኦኬ እንላለን። ከዛ ከአሁን በፊት ወደ ሰራኋቸው ሞዴል ፋይሎች ይወስደኛል ማለት ነው። ለምሳሌ እኔ አሁን እየሰራ ያለሁት ፍላት ስላብ ከሆነ የፍላት ስላብን ሞዴል መርጥለታለሁ። እንዲሁም ሬዚደንስ ከሆነ የሬዚደንስን፣ ሚክስድ ከሆነ የሚክስድን። ለምሳሌ ለእናንተ ለማሳየት ያክል እዚህ ጋር አንድ ሚክስድ ልምረጥለት፣ ከዛ ኦፕን እለዋለሁ ማለት ነው። ኦፕን ስለው ሁሉም ፕሮፐርቲዎች የሚክስድ ዩዝ ፕሮጀክት ላይ የሰራሁት ሁሉም ፕሮፐርቲዎች ወደዚህ መጥተዋል ማለት ነው። ስለዚህ የአዲሱን ፕሮጀክት ቀጥታ ግሪዶችን ሁሉንም ሴቲንጎች እዚህ ጋር አስተካክላለሁ። ለምሳሌ እኔ ዲፎልቱን ቀጥታ ልጠቀም። እዚህ ጋር ካስተካከልኩ በኋላ እናንተ ፕሮጀክታችሁን እያያችሁ ሁሉንም ነገር ታስተካክላላችሁ። እኔ ዳይሬክት ዲፎልቱን ነው የምጠቀመው ማለት ነው። ከዛ ግሪድ ኦንሊ የሚለውን መርጠን ኦኬ ስንል ሁሉም ፕሮፐርቲዎች አንድ ላይ ይመጡልናል ማለት ነው። ለእናንተ ለማሳየት ያክል እዚህ ጋር ለምሳሌ ዲፋይን ውስጥ እንግባ። ማቴሪያል ፕሮፐርቲ፣ ሁሉም ማቴሪያል ፕሮፐርቲዎች በዚህ መንገድ መጥተውልናል። እንዲሁም ደግሞ ዲፋይን ብለን ድጋሜ ሴክሽን ፕሮፐርቲ ለምሳሌ ፍሬም ሴክሽኖች እንያቸው፣ ሁሉም ፍሬም ሴክሽኖች መጥተውልናል ማለት ነው። ወደ ሎድ ኮምቢኔሽን ዲፋይን ብለን ደግሞ ሎድ ፓተርን ብናይ ሁሉም ሎድ ፓተርን በዚህ መንገድ መጥተዋል። እንዲሁም ደግሞ ሎድ ኮምቢኔሽናችን ለማየት ያክል ዲፋይን ሎድ ኮምቢኔሽን ሁሉም ሎድ ኮምቢኔሽኖች በዚህ መንገድ መተውልኛል ማለት ነው። በዚህ መንገድ መጠቀም ትችላላችሁ። ሰላም ሁኑልኝ።